በኦባማ አስተዳደር ወቅት አሜሪካ ብዙ የለፋችበትን ፍለጋ አቅጣጫ መቀየር ነበረባት። ኡሳማን ሳይሆን የእሱን መልእክት አቀባባዮች በመከታተል ጭራውን መያዙ አዋጪ መሆኑን ሄደንና ኦባማ ተስማሙበት። በአፍጋኒስታንና ኢራቅ ዘመቻዎች እንዲሁም ከተለያዩ አገራት የታደነ ቁንጮ የአሸባሪው ድርጅት አባላትና ደጋፊዎችን አሰባስባ ካጎረችበት ዋንታናሞ እስር ቤት ጠቃሚ መረጃዎች ተገኙ። አሜሪካውያኑ ከዋንታናሞ ታሳሪዎች የኡሳማ መልእክተኛ ተብሎ አንድ ስም ደጋግመው ተቀብለዋል። ሁሉም የኩዌቱ ሰው ነው መልእክተኛው በማለት መስክረዋል። አልኩዌቲ አሜሪካ የፓኪስታን ስለላ ተቋምን ድጋፍ በመጠየቅ አገሪቱ ከአፍጋኒስታን ጋር በምትዋሰንበት ድንበር ቀጠናዎች ልዩ የኤሌክትሮኒክ ስለላ መረብ ከ2007 ጀምሮ ዘረጋች። ፓኪስታኖች የኡሳማ መልእክተኛ ብለው የጠረጠሩትን ሰው ስም ለአሜሪካውያኑ አጋሩ። ከነዚህ ብዙ ስሞች አንዱ ደግሞ የዋንታናሞ ታሳሪዎች የጠቀሱት አልኩዌቲ የኩዌቱ ሰው ይገኝበታል። የአሜሪካው ብሔራዊ የደህንነት ድርጅት ኤንኤስኤ በአፍጋኒስታንና ፓኪስታን ድንበር አካባቢዎች የስልክና የመረጃ መረብ ልውውጦችን መሰለል በሰፊው ቀጠለ። አጭር የጽሑፍ መልእክት፣ ድምፅ፣ ስም፣ እያንዳንዱ ወሬ እየተጠለፈ ይበጠራል። በሚሊዮኖች የሚቆጠሩ ጥሪዎችና የመልእክት ልውውጦች ተጠልፈው ይተነተናሉ። ይህ እጅግ ብዙ የመረጃ መረብ መጥለፊያ ኮምፒውተሮችና ውስብስብ ቴክኖሎጂዎችን የሚጠይቅ ሥራ ትዕግሥት የሚፈልግ በብዙ የሚያለፋና ከፍተኛ ገንዘብ የሚያስወጣ ነበር። ኦገስት 2010 ላይ አንድ የማይናቅ ፍንጭ ተገኘ። በሰሜን ምዕራብ ፓኪስታን አካባቢ የተደረገ የስልክ ጥሪ ተጠልፎ ባልቲሞር ከሚገኝ የኤንኤስ ኮምፒውተር ላይ ተደመጠ። አንድ የኩዌቱ ሰው የተባለ ግለሰብ የአሸባሪው ድርጅት አልቃይዳ አፍቃሪና ደጋፊ ከሆነ የባሕረ ሰላጤው ሀገር ነዋሪ ጋር በስልክ ሲንሾካሾክ ይሰማል። የአሜሪካ መረጃ ሰዎች ሳተላይትና ድሮኖቻቸውን ወዲያው አንቀሳቀሱ። የሰውየው መኪና በ965 ኪሎ ሜትር ከፍታ በሚሽከረከር ሳተላይት እይታ ውስጥ ገባች። በ15 ኪሎ ሜትር ከፍታ ከፓኪስታን ራዳር እይታ ራሱን ሰውሮ በጸጥታ የሚበር ድሮንም የሰውየውን እያንዳንዱን እንቅስቃሴ መከተል ያዘ። ይህ ሰውየውን በጥብቅ ክትትል ውስጥ የማስገባት ሥራ የካንዳሃሩ ጭራቅ ወይም ዘ ቢስት ኦፍ ካንዳሃር የሚል የተልእኮ ስም ተሰጠው። ኦባማ በ2009 ሄደንን ተክተው በሲአይኤ ዳይሬክተርነት እንዲሰሩ ለሾሟቸው ለሊዮን ፓኔታ የስለላ ትኩረቱ በኡሳማ መልእክት አቀባባዮች ላይ እንዲያተኩር ጥብቅ ትዕዛዝ ሰጡ። በአፍጋኒስታንና ኢራቅ ይደረግ የነበረውን አሰሳ በአፍጋኒስታን ፓኪስታን ድንበር አካባቢ ላይ ብቻ እንዲያተኩር ያደረጉት ፓኔታ ይህን የኩዌቱን ሰው ስልክ ጠለፋ ክትትል በቀላሉ አላለፉትም። የተከፈለው ሁሉ ተከፍሎ በሰውየው ላይ ክትትል እንዲቀጥል አዘው ለአለቃቸው ሪፖርት አደረጉ። የኩዌቱ ሰው የዛን ቀን ከገጠራማ መንገድ ዳር ስልኩን አነጋግሮ ከጨረሰ በኋላ መኪና ውስጥ ገብቶ መንገዱን ቀጠለ። አካፋይ መንገድ ላይ ሲደርስ ግን ወደ አፍጋኒስታን ፓኪስታን ድንበር አካባቢዎች ይነዳል ተብሎ ሲጠበቅ በተቃራኒ የፓኪስታን የጦር ከተማ ወደምትባለው አቦታባድ ዞሮ ቀጠለ። ሰውየው ያውም የኡሳማ መልእክተኛ ሆኖማ የፓኪስታን ዋና የጦር ማሰልጠኛ መቀመጫ በሆነችው አቦታባድ ሊኖር ከቶ አይችልም በሚል መላምቱን ተስፋ ቢስ አድርገው አንዳንዶች ገመቱ። ሰውየው ግን ያውም በአቦታባድ የሀብታም ጡረተኛ የጦር መኮንኖች መኖሪያ ወደ ሆነ ወጣ ያለ መንደር ተጓዘ። ከአንድ ትልቅ አጥር ካለው ግቢ ዘለቀ። ባለ ደርብ መኖሪያ ያለው ጸጥተኛው ግዙፍ አጥር ግቢ የኡሳማና የመልእክተኛው መኖሪያ ነው ብሎ ለማመን ፍጹም አስቸጋሪ ነበር። ነገር ግን ክትትሉ ካልጠበቁትና ከዚህ ቀደም ከማያውቁት አድራሻ እንዳደረሳቸው በማየት ለጉዳዩ ልዩ ትኩረት በመስጠት አሜሪካውያኑ ክትትላቸውን አጠናከሩ። እዚህ ዝምተኛ ግቢ አቅራቢያ የኡርዱ ቋንቋ አቀላጥፈው የሚናገሩና የፓኪስታን የፊት ገጽታ ያላቸውን ሰላዮች ቤት አከራይተው መደቡ። ግቢውና በግቢው ውስጥ ያለ ሰው በሙሉ ለ24 ሰዓታት ከምድርም ከሰማይም በሰላዮች እይታ ውስጥ ወደቀ። ለ8 ተከታታይ ወራት የኩዌቱ ሰውና ግቢው በአሜሪካ ሰላዮች ክትትል ይደረግባቸዋል። በዚህ ኦና በሚመስል ግቢ ውስጥ ኩዌታዊውና ወንድሙ
የየራሳቸውን ቤተሰብ ይዘው ይኖራሉ። በላይኛው ቤት ፎቅ ላይ ደግሞ አንድ ወራት የኩዌቱ ሰውና ግቢው በአሜሪካ ሰላዮች ክትትል ይደረግባቸዋል። በዚህ ኦና በሚመስል ግቢ ውስጥ ኩዌታዊውና ወንድሙ የየራሳቸውን ቤተሰብ ይዘው ይኖራሉ። በላይኛው ቤት ፎቅ ላይ ደግሞ አንድ ማንነቱ ያልተለየና ውስን እንቅስቃሴ የሚያደርግ ሰው ከሚስትና ልጆቹ ጋር እንደሚኖር ታወቀ። የኩዌቱና ወንድምየው ይወጣሉ ይገባሉ። ነገር ግን አናኗሯቸው በሙሉ ሚስጥራዊ ነው። ጥሩ መኪና ቢኖራቸውም ግቢው የስልክ መስመር እንኳ የሌለው መሆኑ ግርታ ፈጠረ። በግቢው ውስጥ አትክልት ያለማሉ፣ በግና ዶሮ ያረባሉ። የራሳቸውን ምግብ እንኳ ራሳቸው ነበር በግቢያቸው የሚያመርቱት። የመንደሩ ማቴዎች መንገድ ዳር ክሪኬት ሲጫወቱ ኳስ ቢገባባቸው ገንዘብ እንጂ አይመለስላቸውም። ማቴዎቹ ገንዘብ ለምደው ኳስ በአጥር ላይ መወርወር መደጋገማቸው አሜሪካውያኑ ለክትትሉ እንቅፋት ይሆናል ብለው ሰግተው ነበር። ወደ ግቢው የገባ ነገር አውጣም፣ ቆሻሻም ሆነ ሌላ የሚጣል ነገር ቢሆን እዛው ግቢ ውስጥ ይቃጠላል። የግቢውን ነዋሪዎች አሻራም ሆነ ዳና ከግቢው ውጭ ላለመተው ጥንቁቅ ነበሩ። የኩዌቱና ወንድምየው አንድ የስልክ ጥሪ ለማድረግ ረጅም መንገድ ይጓዛሉ። ኢንተርኔት ለመጠቀምም በትንሹ ለግማሽ ቀን ርቀው ይነዳሉ። አንድ ቦታ ደግሞ መታየትን አይደጋግሙም። ስልክ የደወሉበትን ቀፎ ወዲያው ያጠፋሉ፣ ሲም ካርዱን ያቃጥላሉ። ሰዎቹ ከግቢያቸው ውጪ የትም ቦታ ደብዛቸውን አይተውም። በሚስጥራዊ ግቢ ውስጥ ፎቅ የሚኖረው ሰውዬ ደግሞ አልፎ አልፎ ብቻ ፀሐይ ለመሞቅ ወይ እግር ለማፍታታት ነው ብቅ የሚለው። ቤተሰቦቹማ ዝርም አይሉ። ይህን ሰውዬ ለይቶ ማንነቱን ለማወቅ አሜሪካውያኑ ተቸገሩ። የሰውየውን ፊት አጥርቶ ለመመልከት ባለመቻሉ ቁመቱን ከኡሳማ ጋር ለማነጻጸር ሞከሩ። የግለሰቡን ጥላና የፀሐይዋን አቀማመጥ በማስላት ለቁመቱ ግምት አወጡለት። ይህ ግምት ከኡሳማ ትክክለኛ ቁመት ጋር ተቀራራቢ መሆኑን አነጻጸሩ። ግምገማው ወደ ተፈላጊው መቃረባቸውን የሚጠቁም ሆነ። ይህ ክትትል ፍሬ እያስገኘ መሆኑ የገባቸው ሊዮን ፓኔታ ለኦባማ ሪፖርት በማድረግ ውሳኔ ጠየቁ። ኦባማ በክትትሉ ብዙ ተስፋ ባያሳድሩም ሰውየው ኡሳማ ሆኖ ከተገኘ ሊወሰድ ስለሚገባው እርምጃ ዕቅድ እንዲቀርብላቸው አዘዙ። ሊዮን ፓኔታ ለዚህ ሥራ አንድ ሰው ነው የመጣላቸው። የጥምር ልዩ ኃይል ተልእኮ እዝ ጄሶክ አዛዥ አድሚራል ቢል ማክግሬቨን ለዚህ ወሳኝ ሥራ ታጩ። አድሚራል ቢል ማክግሬቨን በአፍጋኒስታንና በኢራቅ በተደጋጋሚ ባሳኳቸው የልዩ ወታደራዊ ዘመቻዎች ጎልተው ይጠራሉ። በሚስጥራዊ ዘመቻዎችና ዕቅዶች የተካኑ ባለተሰጥኦ መኮንን በሚልም ይሞካሻሉ። ሰኞ ማርች 14 2011 ሊዮን ፓኔታና አድሚራሉ ያረቀቁትን ዕቅድ ለኦባማ ቀረቡ። በዕቅዱ 3 እርምጃዎች መውሰድ እንደሚቻል ተቀምጧል። አንደኛው ጥርጣሬውን ለፓኪስታን ስለላ ድርጅት አጋርቶ በግቢውና በነዋሪዎቹ ላይ አሰሳውን ማጠናከር የሚል ነው። ፓኪስታንን የወዳጅ ጠላት እያሉ በሁለት ጎን ለሚፈርጇትና አትታመንም ለሚሉት ባለስልጣናት ይህ ሐሳብ አልዋጥ በማለቱ ወዲያው ውድቅ ሆነ። ሁለተኛው በአውሮፕላን ግቢውን መደብደብና ሰዎቹንም ሆነ ሳር ቅጠሉን ትቢያ አፈር አድርጎ ማውደም የሚል ነው። ይህን ፓኪስታን ሳታውቅ መፈጸም አይቻልም። ትኩረት የሚስብ ብቻ ሳይሆን የአካባቢውን ሰላማዊ ነዋሪዎችም ሊጎዳ ይችላል። ወደ ሦስተኛው ሐሳብ ስውርና ሚስጥራዊ ዘመቻ በማድረግ ሰውየው በግቢው ተሸሽጎ ከሆነ አድኖ መያዝ ወይም መግደል። ይህኛው ሐሳብ የበለጠ በብዙዎች ቢደገፍም የአሜሪካን ልዩ ጦር የአንዲት ሉዓላዊት አገር ድንበር ጥሶ ገብቶ ዘመቻ እንዲከፍት መላክ ስጋትም ነበረው። ወታደሮቹ አንድ ነገር ቢሆኑና በዛ ስውር ግቢ ውስጥ ኡሳማ ካልተገኘ ከኦባማ አስተዳደር አልፎ ውርደቱ ለአሜሪካም ጭምር ይሆናል። የሆነው ሆኖ ዝግጅት እንዲደረግበትና ዝርዝር ዕቅድ ተረቆ እንዲቀርብላቸው ፕሬዝዳንቱ አዘዙ። ከጥቂት የአስተዳደሩ ሰዎች በስተቀር ስለዚህ ጉዳይ ማንም ሳይሰማ በሚስጥር ኔቪ ሲል 6 የሚባሉት የልዩ ኮማንዶ አባላት ዝግጅት ጀመሩ።
የአቦታባዱን ሰዋራ መኖሪያ የሚመስል ቤት ተገንብቶ ተልእኮውን ለማሳካት የሚረዱ ታክቲኮች ተጠኑ። 23 ኮማንዶችና አንድ ተርጓሚ የተካተቱበት ዝግጅት ለ1 ወር ተካሄደ። የቀረቡት የመረጃ ትንተና ድጋሚ በገለልተኛ ወገን ተጠንቶ እንዲቀርብ ታዘዘ። ይህ ቡድን ደግሞ 40 በመቶ ሲል የዘመቻውን ስኬት ግምት አቀረበ። አድሚራል ቢል ማክግሬቨን የዘመቻ ቡድኑ የሚታጠቀውን ጨምሮ ብዙ ዝርዝር ነገር አቀረቡ። ራዳር ሳያቸው በስውር የፓኪስታንን ድንበር ጥሰው መግባት የሚያስችሉ 2 ብላክ ሃውስ ልዩ ሄሊኮፕተሮችን አሰርተዋል። ድምፅ ቀንሰው በዝቅታ መብረር የሚችሉና ከእይታ መሰወርን የተካኑ ሄሊኮፕተሮች ናቸው። ኤም4 ጠመንጃና ፒ226 ሽጉጦች ተዘጋጅተዋል። ከኮማንዶዎቹ ጋር ደግሞ ካይሮ የተባለው የቤልጂክ ዝርያ ውሻ ለዘመቻው ተመለመለ። ልዩ ሥልጠና ከወሰደው አነፍናፊው ካይሮ አፍንጫ የሚሰወር አንዳችም ነገር አይኖርም። ቦምብም ሆነ ኡሳማ በካይሮ አፍንጫ ከተሸሸጉበት በጠረናቸው ተምገው ይወጣሉ። ካይሮ ለአስቸጋሪው ዘመቻ አፍንጫውን ብቻ ሳይሆን ጥርሱንም ስሎ እንዲዘጋጅ ተደረገ። ትልቁ ጥያቄ ግን የፓኪስታን ሰዎች ዘመቻውን ከደረሱበትና ለማደናቀፍ ከሞከሩ ወይም አደጋ ቢያጋጥም ምላሽ ለመስጠት ምን ዝግጅት አለ የሚለው ነው። አድሚራል ግን ይህንን ቀድመው አስበውበታል። ግዙፎቹ 2 ሺኑክ ሄሊኮፕተሮች ለአደጋ ዋስ ሆነው 56 ወታደሮችንና መጠባበቂያ ነዳጅ ጭነው ዘመቻውን እንደሚያጅቡ ዕቅድ አቀረቡ። ኦባማና ጥቂት ባለሥልጣኖቻቸው ይህን ምስጢራዊ ዕቅድ ከሰሙ በኋላ ዘመቻው እንዲቀላጠፍ ወሰኑ። ኤፕሪል 26 2011 ልዩ ኮማንዶው አፍጋኒስታን ጃላላባድ ወደሚገኘው የአሜሪካ ጦር ሰፈር በማቅናት ትዕዛዝ መጠባበቅ ያዘ። ስለዚህ ዘመቻ እንኳን የውጭ ሰዎች ራሳቸው ኮማንዶዎቹም ሳያውቁ ነው ጃላላባድ የደረሱት። ኦባማ ትዕዛዙን የሰጡት ከ3 ቀናት በኋላ ነበር። አድሚራል ቢል ማክግሬቨን ጨረቃ በማይኖርበት ድቅድቅ ምሽት ዘመቻው እንዲካሄድ መረጡ። በዚህ የተነሳ ወደ እሁድ ምሽት ተገፋ። የዘመቻው ሰዓት ሲቃረብ ነበር አድሚራሉ ለኮማንዶዎቹ የተልእኮውን ምንነትና ዓላማ የነገሯቸው። የምንፈልገው ሰው ኡሳማ ነው፣ የኮድ ስሙ ጀረኒሞ ነው ሲሉ አብራሩላቸው። ቢል ከጃላላባድ ዘመቻውን ያቀናብራሉ። ሊዮን ፓኔታ ቨርጂኒያ ላንግሌ የሲአይኤ ዋና ቢሮ ሆነው ይከታተላሉ። ኦባማና ጥቂት ከፍተኛ አመራሮች ዋይት ሃውስ ሲቹዌሽን ሩም ተቀምጠው ሂደቱን በጭንቀት ታድመዋል። የዓለማችንን ቁንጮ ተፈላጊ ሰው የማደኑ የ90 ደቂቃ የሄሊኮፕተር በረራ አመሻሽ 11 ሰዓት ላይ ተጀመረ። ሄሊኮፕተሮቹ በዝቅታና በፍጥነት ድምፅ ሳያሰሙ ወደ አቦታባድ በረሩ። 2 ሺኑክ ሄሊኮፕተሮች ከከተማዋ 100 ኪሎ ሜትር ርቀው ሰው በማይደርስበት ቦታ አርፈው ለድጋፍ ሰጭነት ተሰናዱ። ብላክ ሃውኮቹ ወደ ቪላው ገሰገሱ። ግቢው ጋር ሲደርሱ አንደኛው ተንሳፎ መቆም ተሳነው። ሚዛኑን ለመጠበቅ ታገለና አልቻለም። 12 ወታደርና ካይሮን መሬት ላይ ለማሳረፍ ያቀደው ሄሊኮፕተር ተገጫጭቶ ግቢው ውስጥ የመውደቅ ያክል አረፈ። ከዋይት ሃውስ በቀጥታ የሚከታተሉት ሰዎች ጭንቀት ጨመረ። የዘመቻው መሪ አድሚራል ማክግሬቨን ግን ባለው ነገር ዘመቻው እንዲቀጥል አዘዙ። በቤቱ ጣሪያ በኩል 6 ኮማንዶዎችን በገመድ የሚያወርደው ሄሊኮፕተር ተልእኮውን በአግባቡ አሳካ። የአንዱ ሄሊኮፕተር መገጫጨት የፈጠረው ድምፅና ረብሻ በቪላው ያሉ ሰዎችን ቀሰቀሳቸው። የቤቱ መብራቶች በሩ። ባለ 2 ፎቁ ቤት ግን ከላይና ከታች በኮማንዶዎች ተወሯል። ኮማንዶዎቹ የታጠቁና አደጋ ሊያደርሱ የሚችሉ ሰዎችን ነጥለው መምታት ቀጠሉ። የኩዌቱ ሰውና ሚስቱ ከሰርቪስ ቤት እንደወጡ ሲመቱ የኡሳማ ወንድ ልጅና ሚስቱም ተገደሉ። ፎቅ ላይ ከተፈላጊው ሰው ጋር የተገጣጠሙት ኮማንዶዎች በመጀመሪያ ተኩሳቸው አላገኙትም። ወደ መኝታ ክፍል ገብቶ ተሰወረ። 2 ኮማንዶዎች ተከተሉት። በኮማንዶዎቹ መሳሪያ ኢላማ ውስጥ ገባ። የተፈላጊው ሰው መጨረሻም ሆነ። ኮማንዶዎቹ የገደሉትን ሰው ማንነት